አንቺ ወዴ ነው? ነይ እስቲ። ወይ ወንድሜ ወዴት እየሄድሽ ነው? አብሮ አደጌ ከአዲስ አበባ መጥቶ እኮ እሱን ላገኝ እየሄድኩ ነው። አይ ለማንኛውም በጊዜ ግቢ። እሺ ወንድሜ። ስሚኝ፣ የባጃጅ አለሽ? ወይ የለኝም። ለማንኛውም ራስሽን ጠብቂ እሺ እህቴ። እሺ ወንድሜ። ካላ ሰፈር ውስጥ እኮ የሚያስጨንቀኝ ሰው አለ። እንዴት ላሳይ ሰፈሩ? ኧረ እባክሽ ማን አባቱ ነው የሚያስጨንቅሽ? ምንም ቢሆን እኮ የኖርኩበት ሰፈር ነው። ነይ እንሂድ። ኧረ ምን ነው ደነገሽ? እንሂዳ። ወይኔ ካላ የሚያስፈራራኝ ያልኩ ልጅ እኮ ይሄ ነው። አረ ንቀት ብለሽ ከሌላ ሰው ጋር መጣሽ። ዛሬ የመጨረሻሽ ነው። አንተ ማን ስለሆንክ ነው የምታስፈራራት? ምን ልትሆን ነው? አንተ ራሱ ምን ልትሆን ነው? ተው ወንድሜ። እንዴ ኢሳ ለድፍረት አጨበጭበልሃለሁ። ይቅርታ ኢሳ፣ ያንተ እህት መሆኗን አላወኩም ነበር። የግድ የኔ እህት መሆን አይጠበቅባትም። በየትኛውም ሴት ላይ እንዲህ ስታረግ እንዳላይ። ደሞ ሴቶች የረሱል አማና ናቸው። ማሰላማ